ፊልሙ የሚጀምረው በአንድ የእስር ቤት ግቢ ውስጥ ነው። እዚያም አንድ ረጅምና ግዙፍ ጡንቻ ያለው እስረኛ እናያለን። ከሌሎች እስረኞች ጋር በጥፊ የመማታት ውድድር ሲያደርግ ነው። ይህ ውድድር የኃይል የበላይነትን ማሳያ መንገድ ነው። ሰውየው በማይታመን ሁኔታ ጠንካራ ይመስላል። ማንም እስረኛ ሊገዳደረው የማይፈልገውን አይነት ሰው ነው። ነገር ግን በውድድሩ ወቅት ሺክ የተባለ አንድ ወፍራም እስረኛ በጣም አደገኛ የሆነ ጥፊ ያሳርፍበታል። ሙሉ በሙሉ መሬት ላይ ይጥለዋል። ከዚያች ቅጽበት በኋላ ሺክ በሁሉም ዘንድ በእስር ቤት ውስጥ በጣም ጠንካራ እስረኛ ተደርጎ ታወቀ። ከእንግዲህ ማንም ሊገዳደረው አልደፈረም። ነገር ግን ከዚያ በኋላ ባልታሰበ ሁኔታ አንድ ቀጭንና የዋህ የሚመስል ወጣት ከህዝቡ መሃል ወደፊት ወጣ። ይህ ህዩንሱ ይባላል። ሌሎች እስረኞች ወዲያውኑ መሳቅ ጀመሩ። ለእነሱ እሱ በኃይለኛ ንፋስ ሊበታትን የሚችል አይነት ሰው ነበር። ትንሽ ልጅ ነው የሚመስላቸው። ማንም ያሸንፋል ብሎ አላመነም። ነገር ግን ህዩንሱ በፍጹም የፈራ አይመስልም ነበር። ለድብድቡ በረጋ መንፈስ ይዘጋጃል። እናም መረዳት ያለብን ነገር እሱ ተራ ሰው እንዳልሆነ ነው። ስለሱ በቅርቡ ብዙ እንማራለን። ከመጀመሪያ ጥፊ በፊት ሼክ እና ህዩንሱ ማን መጀመሪያ እንደሚጀምር ሮክ ፔፐር ሲዘር በመጫወት ይወስናሉ። ህዩንሱ ተሸነፈ። ይህ ማለት መጀመሪያ ይመታል ማለት ነው። ሺክ ኃይለኛ የሆነ ጥፊ ያሳርፍበታል። ጥፊው በጣም ኃይለኛ ስለነበር ህዩንሱ በጣም ተንገዳገደ። እናም ሊወድቅ ለጥቂት ተረፈ። ነገር ግን ተስፋ አልቆረጠም። ራሱን አረጋጋ። አሁን የሱ ተራ ነው። ህዩንሱ ያለውን ኃይል ሁሉ ተጠቅሞ ሰነዘረ። እናም የሺክን ፊት በሙሉ ኃይሉ በጥፊ መታው። ነገር ግን የሚገርመው ሺክ ምንም አልመሰለው። ውድድሩ ወደፊትና ወደ ኋላ ቀጠለ። ህጉ ቀላል ነው። አንዱ ተስፋ እስኪቆርጥ ድረስ ይቀጥላል። በመጨረሻም ህዩንሱ አታለለ። በጥፊ ፋንታ ቀጥታ በቡጢ የሺክን ፊት መታው። ያልተጠበቀው ምት ሺክን መሬት ላይ ጣለው። ውድድሩን በቅርብ ከሚከታተሉ እስረኞች ውስጥ አንዱ ሃንጄ ነው። ሃንጄ እሱ ወዲያውኑ ማታለሉን አስተዋለ። ነገር ግን ከመናደድ ይልቅ የተገረመ ይመስል ነበር። በዚህ መሃል ሺክ ታዳጊ በሚመስል ልጅ በመሸነፉ ተናደደ። ወደ ህዩንሱ ተወረወረ። የቡድኑ አባላትም አብረው ዘለሉበት። ህዩንሱ በብልሃት ብቻው ለተወሰነ ጊዜ ተከላከላቸው። የማይታመን ችሎታ አሳየ። ነገር ግን ዘበኞች ገብተው ጠቡን አስቆሙ። እንደ ቅጣት ህዩንሱ ወደ ጨለማ ክፍል ሰሊተሪ ተወረወረ። በኋላ ሃንጄ ሊጠይቀው መጣ። ሃን እዚህ አዲስ እንደሆነና ቶሎ ጠብ መጀመር እንደሌለበትም ነገረው። ያሸነፈው ሰው ሺክ አደገኛ ነው፣ ህዩንሱ መጠንቀቅ አለብህ ብሎት ሃን ጥሎት ሄደ። በማግስቱ ጠዋት ሌላ እስረኛ ለህዩንሱ ነገረው። ሺክና ቡድኑ ዳግመኛ ሊረብሹት እንደማይሞክሩም አሳውቀው። ሃን በግሉ እንዳይነኩት አስጠንቅቋቸዋል። ህዩንሱ ሃን በትክክል ማን እንደሆነ ጠየቀ። እስረኛው ሲያስረዳ ሃን በዚህ እስር ቤት ውስጥ ህግ የሚያወጣው እሱ እንደሆነና መሪ መሆኑንም ነገረው። እስረኞች ብቻ ሳይሆኑ ከእስር ቤት ውጪ ያሉ ሰዎችም ይፈሩታል። እሱ የትልቅ ማፊያ ድርጅት አለቃ ነው። በእስር ቤት ያለው ኃይሉ ግን ከውጪ ዝናው የወጣ አይደለም። የመጣው በዋርደን በሚደራጁ የምድር ውስጥ ውጊያዎች ነው። እነዚያን ውጊያዎች የሚያሸንፍ ሰው እስር ቤቱን ይቆጣጠራል። ሃን ደግሞ አንድም ቀን ተሸንፎ አያውቅም። ለዚህ ነው እዚህ እንደ ንጉስ የሚኖረው። በእሱ ጥበቃ ስር ያለ ማንኛውም ሰው አይነካም። ነገር ግን ከወራት በኋላ ሁሉም ነገር ተቀየረ። አዲስ እስረኛ መጣ። ኪም ሳንግ ሃን ይባላል። ኪም ወደ እስር ቤቱ በገባበት ቅጽበት ውጥረት ሰፈነ። አደገኛ ወንጀለኞች እንኳን ስሙን ሲሰሙ አይናቸውን ዝቅ ያደርጋሉ። ማንም ደፍሮ የሚያየው አልነበር። እሱ ከሃን ይበልጥ ያስፈራል። ሃን የንግድ ሐሳብ ይዞ ወደሱ ቀረበ። በእስር ቤቱ የሲጋራ ዝውውር ላይ አብረው መስራት አለባቸው። ሃንም ኪምን አልፈራው። ለዚህም ጥያቄ ሁለት ምክንያቶች አሉ። መጀመሪያ የሃን መፈቻ ቀን እየቀረበ ነው። እናም አላስፈላጊ ግጭቶችን አይፈልግም። ሁለተኛ ሃን ጠላቶችንና ወጥመዶችን በሚገባ ይረዳል። ነገር ግን ኪም ፍላጎት አልነበረውም። በዚያው ቅጽበት ሃን መጥፎ ዜና ደረሰው። ከሚተማመንባቸው ሰዎች አንዱ ተይዟል። ሃን እሱን ለማየት ሲሮጥ ዋርደኑ እስከ ሞት ድረስ እንደደበደበው አወቀ። ይህ ማለት አንድ ከባድ ነገር አለ። ዋርደኑ ከሃን ወገን ይልቅ ወደ ሌላ ወገን ቀይሯል ማለት ነው። አሁን ኪምን እየደገፈ ነው። ሃን ተቆጣ። ነገር ግን ዋርደኑ የእስር ቤት አለቃ ዘበኞቹን አዘዘ፣ ሃንንም በጭካኔ እንዲደበድቡት። እናም ሃን በጨለማ ክፍል ውስጥ ታሰረ። ከጥቂት ቀናት በኋላ ሃን ተፈታ። በግልጽ ደክሞ ነበር። በዚያን ጊዜ ነው ሃንን የፈራው የነበረው ሺክ ሊገድለው የሞከረው። ነገር ግን ህዩንሱ በመጨረሻ ሰከንድ ገብቶ ሺክን ገፋውና የሃንን ህይወት አተረፈ። ዋርደኑ መጥቶ ሁለቱንም ያዛቸዋል። ህዩንሱን ሺክ ሃንን ስለ መጥቃቱ ምን ማስረጃ አለ ብሎ የእስር ቤት ኃላፊ ጠየቀው። ምንም እንኳን እውነቱን ቢያውቀው የኪም ወገን ለመጠበቅ እየሞከረ ነበር። በኋላ ህዩንሱ ሃንን በክፍሉ ውስጥ ሊጠይቀው ሄደ። ሃን በቀጥታ ለምን አተረፍከኝ ብሎም ጠየቀው። ህዩንሱ ቀላል ነገር ነገረው። ሰዎችን የሚረዳው እናቱ ያስተማረችው ስለሆነ ነው ብሎም ነገረው።
ያ መልስ በመካከላቸው ያለውን ትስስር አጠናከሩ። በማግስቱ ሁለቱም በቀጥታ ወደ ዋርደኑ ሄዱ። ሂዩንሱ በእስር ቤት ውስጥ የሚካሄደውን ዝውውር ሪፖርት ማድረግ እንደሚፈልግና ማስረጃ እንዳለው ነገረው። ዋርደኑ ራሱ ያለበት ፎቶግራፍን አሳየው። የዋርደኑ ፊት ወዲያው ተቀየረ። ይህ የሃን ስልት ነበር። ለሂዩንሱ ማስረጃውን እንዲያቀርብ ነገረው። ዋርደኑ ደንግጦ ሂዩንሱን በጥፊ መታው። ሃን ግን መልሶ ዋርደኑን በጥፊ መታውና አስጠነቀቀው። እነዚህ ፎቶዎች ወደ ምርመራ ኮሚቴ ከደረሱ መጀመሪያ ስራውን የሚያወጣው የእስር ቤቱ ጠባቂ ወይም ዋርደኑ መሆኑን ነው። የተተበተበው ዋርደኑ ድጋሚ ወገን ቀይሮ ሃንን መደገፍ ጀመረ። ሃን እድሉን ተጠቀመበት። ኪምንና ሺክን በእስር ቤት ኩሽና ውስጥ ይዟቸው ማሰቃየት ጀመረ። በጫናው ምክንያት ሺክ በመጨረሻም ተናገረ። ሁሉም ነገር ማንቾል በተባለ ሰው የታቀደ መሆኑን፣ እሱም ከእስር ቤት ውጪ የሃን የበላይ ነው። ማንቾል ሃንን እንዲያስወግዱ ታዟቸዋል። በምትኩ በእስር ቤቱ ዝውውር ትርፍ ላይ 1/3ኛ ድርሻ ተሰጥቷቸዋል። ሃን በራሱ ሰዎች በመከዳቱ ደነገጠ። ሂዩንሱ የሃንን የሚያስፈራ ቁጣ እያየ ተጨነቀ። እውነተኛ ማንነቱ እንዳይታወቅ ራሱን ለማረጋጋት ሞከረ። ከዚያም ትዕይንቱ ይቀየርና እውነቱን እንረዳለን። ሂዩንሱ ተራ እስረኛ አይደለም። እሱ በሚስጥር የተላከ የፖሊስ መኮንን ወይም ደግሞ አንደርከቨር ኤጀንት ነበር። ተልእኮውን ከሃን ጋር ጓደኛ መሆንና እምነቱን ማግኘት ነው። እናም የወንጀል ድርጅቱን ከውስጥ ማፍረስ ነው። በጣም አደገኛ ተልእኮ ነው። የበላይ አለቃው ኢንሱክ እሷ ጨካኝና ዓላማ ያላት መርማሪ ናት። ጉዳዩን ለመፍታት ማንኛውንም መስመር ለማለፍ ዝግጁ ናት። ለሂዩንሱ ቃል ገብታለች። ካሸነፈ በጣም የሚፈልገውን የኩላሊት ንቅለ ተከላ ለታመመች እናቱ እንደምታመቻችለት ነገረችው። ለእናቱ ሲል ሂዩንሱ ይህንን አደገኛ ተልእኮ ተቀበለ። በሂደት የሃንን ሙሉነት አገኘ። አንድ ቀን ኢንሱክ ደውላ ለእናቱ ለጋሽ እንደተገኘም ነገረችው። ነገር ግን ተልእኮውን እንዳትረሳ ስትል አሳሰበችው። በዚህ ጊዜ የማንቾል የወንድም ልጅ ቢዮንጋብ ሃንን ሊጠይቀው መጣ። ቢዮንጋብ አጎቱን ይጠላዋል፣ ምክንያቱም ማንቾል በህዝብ ፊት አዋርዶት ደብድቦት ነበር። አጎቱ ሃን እንዲሞት እንደሚፈልግም ያውቃል። ስለዚህ ማንቾልን ለመጣል ከሃን ጋር ሚስጥራዊ ጥምረትን ፈጠረ። ሃን በጥንቃቄ ተስማማ። ማንንም ሙሉ በሙሉ አይተማመንም፣ ሂዩንሱንም ቢሆን አያምነውም ነበር። እንዲያውም ቢዮንጋብን የሂዩንሱ ታሪክ እንዲያጠናው አዞት ነበር። ነገር ግን ምንም የሚያጠራጥር ነገር አልተገኘበት። በዚህ መሃል ሂዩንሱ እናቱ በቅርቡ ትድናለች ብሎም ደስተኛ ነበር። ነገር ግን ያ ደስታ አልቆየም ነበር። ድንገት እናቱ በአደጋ መሞቷን የሚገልጽ መርዶ ደረሰው። ሂዩንሱ ሙሉ በሙሉ ተሰበረ። ሃን እሱን በዚህ ሁኔታ ሲያየው አዘነለት። ሂዩንሱ ራሱን ካረጋጋ በኋላ ለኢንሱክ ደውሎ ለእናቱ ቀብር አንድ ቀን እንድትፈቅድለት ለመናት። እሷ ግን እምቢ አለች። ለእሷ ተልእኮው ይቀድም ነበር። ሂዩንሱ አለቀሰ፣ ለመናት። እሷ ግን አልሰጥህም፣ ፍቃድ አልሰጥህም አለችው። በተስፋ መቁረጥ ሁሉንም ነገር ለሃን እንደሚናገር ዛተባት። ኢንሱክ በቅዝቃዜ መለሰችለት። ይህን ካደረገ የፖሊስ ሪከርዱን እንደምታጠፋውና እንደ ወንጀለኛ እስር ቤት እንደሚበሰብስ ሂዩንሱ ምን ያህል ጨካኝ እንደሆነችም ማመን አቃተው። በቁጣና በሐዘን ተውጦ ሳለ ሊያጽናናው ሲሞክር ሂዩንሱ ተቆጥቶ ከሃን ጋር መጣላት ጀመረ። ሃን ሊመታው አልፈልግም፣ ነገር ግን በመጨረሻ አቆመውና አረጋጋው። በማግስቱ ባልታሰበ ሁኔታ ዋርደኑ ለቀብሩ ለሂዩንሱ አንድ ቀን ፈቃድ ሰጠ። ይህ ኢንሱክ ሳትሆን ሃን ነበር። ሃን ሁሉንም ነገር ከፈለ። በሃን እርዳታ ሂዩንሱ እናቱን ለመጨረሻ ጊዜ አየና ቀብሯን ፈጸመ። በዚያ ሌሊት እስር ቤት ውስጥ ሃን ስለሚያምነው ያለፈ ታሪኩ ነገረው። ለሂዩንሱ አንድ አስፈላጊ ነገር አስተማረው። ማንንም ቶሎ እንዳያምንም ነገረው። ከዚያ ሃን ጠየቀው፣ ከተፈታ በኋላ የኔ ረዳት ትሆናለህም ሲል ጠየቀው። ሂዩንሱ ተጨነቀ። በአንድ በኩል ኢንሱክ አለች እንደ መሳሪያ የምትጠቀምበት፣ በሌላ በኩል ሃን አለ። ሃን ምንም እንኳን ወንጀለኛ ቢሆንም ደግነት ያሳየው ሰው ነበር። በመጨረሻ ሂዩንሱ ለሃን እውነቱን ነገረው። የፖሊስ ሰላይ መሆኑንና ድርጅቱን ለማጥፋት እንደመጣ አመነ። የፊልሙ ታሪክ ጥቂት ወራት ወደፊት ይጓዛል። ሂዩንሱ ከእስር ቤት የሚፈታበት ቀን ደረሰ። ከበሩ ሲወጣ ያልጠበቀውን ነገር አየ። ብዙ ጠባቂዎችና ቀይ የቅንጦት መኪኖች ተዘጋጅተው ነበር። በመኪና ውስጥ ከወራት በፊት የተፈታው ሃን ጂሆ አለ። ሃን በግሉ ሊቀበለው መጣ። በዚያ ሌሊት ሃን ሂዩንሱን ወደ አንድ ትልቅ ግብዣ ወሰደው። ሂዩንሱ የድርጅቱ ዋና አለቃ ማንቾልን ለመጀመሪያ ጊዜ አየ። ማንቾል ወዲያውኑ የሂዩንሱን በራስ መተማመን በመመልከት ወደደው። ያለምንም ማመንታት በሚመጣው የዝውውር ስራ ላይ ኃላፊነትን ሰጠው። ነገር ግን ሁሉም ሰው ደስተኛ አልነበረም። የማንቾል የወንድም ልጅ ቢዮንጋብ ተበሳጨ። ሂዩንሱ ሊያስፈራራውና የበላይነቱን ሊያሳይ ሞከረ። ያልጠበቀው ነገር ሂዩንሱ ከመፍራት ይልቅ ሽጉጡን አውጥቶ ወደሱ አዞረ። ያ ፍርሃት አልባ ምላሽ ማንቾል እንዲወደው ያደረገው ምክንያት ነበር።
ሃን ነገሩን ለማረጋጋት ጣልቃ ገባ። ነገር ግን ማንቾል በቢዮንጋብ ባህሪ ተቆጥቶ በህዝብ ፊት ደግሞ መጣው። በማግስቱ ግን ማንቾል ቢዮንግ በሚስጥር ጠራውና ሂዩንሱ የእሱን ቦታ እንደማይወስድ አረጋገጠለት። በምትኩ በሚቀጥለው ስራ መጨረሻ ላይ ሃንን እንዲገድለው አዘዘው። ማንቾል ተጠራጥሯል። ሃን እውነተኛ አለቃ አድርጎ እንደማይመለከተውም ያውቃል። ሃን እሱን ለመጣል ሊሞክር ይችላል ብሎ ስለጠረጠረ ቅድሚያ ሃን እንዲወገድ ፈለገ። ለሚመጣው የዝውውር ስራ ቾይ ከተባለ ሰው ማህተብ ያስፈልጋቸዋል። እሱም ኬላውን ወይም ቼክ ፖይንቱን ይቆጣጠራል። ያለ ቾይ ፍቃድ ጭነቱ አይንቀሳቀስም። ሃንና ሂዩንሱ ወደ ቾይ መደበቂያ ሄዱ። በዚያ መሃል ፖሊሶች እንቅስቃሴያቸውን እየተከታተሉ ነበር። ሂዩንሱ አሁንም በሚስጥር ከኢንሱክ ጋር ግንኙነት አለው። ከሃን ጋር ያለው ጓደኝነት አሁንም የተልዕኮው አንዱ አካል ነው፣ ወይም ቢያንስ የሚመስለው እንደዚያ ነው። መከታተያ ያለበት ሰዓትም አድርጓል። በመደበቂያ ውስጥ ሂዩንሱ ስለ ማህተቡ ከቾይ ጋር ተደራደረ። ቾይ እምቢ አለ። ድንገት ሂዩንሱ ትዕግስት አጣ። የቾይን እጅ በቢላ ወጋው። ያኔ ወዲያውኑ ርብሻ ተቀሰቀሰ። የቾይ ሰዎች አጠቁትና ቀውጢ ውጊያ ተጀመረ። ውጪ ያሉት ሃንና ቢዮንጋብ የሆነ ነገር መበላሸቱን ተረዱ። ሊወጡ ሲሉ ተጨማሪ የቾይ ሰዎች ወደ እነሱ መጡ። ሃን ከቡድኑ ጋር ወደ ድብድብ ገባ። በዚህ ወቅት የሃን ብቸኛ ጭንቀት ሂዩንሱን መጠበቅ ነበር። በውስጥ ሂዩንሱ ከአንድ ግዙፍ ሰው ጋር እየተዋጋ ነበር። በብረት በተደጋጋሚ ቢመታውም ሰውየው አይበገሬ ነበር። ግዙፉ ሰው ሂዩንሱ በኃይል አላጋው። ሃን ደርሶ አተረፈው። በጋራ የቾይን ሰዎች አሸነፉ። ከዚያም ሂዩንሱ ቾይን ደግሞ መታውና ማህተሙን ወሰደ። ነገር ግን በድብድቡ ወቅት የመከታተያ ሰዓቱ ተሰበረ። በዚህም ፖሊሶቹ ያሉበትን ቦታ ማወቅ አቃታቸው። ሲመለሱ ማንቾል ማህተሙን ስላመጣ በሂዩንሱ እጅግ ተደሰተ። በኋላ ሂዩንሱን ከራሲያ ማፊያ ጋር ለመደራደር ወሰደው። ነገር ግን ሂዩንሱ ውጪ እንዲጠብቅ ነገረው። ሃን አሁን ሙሉ በሙሉ አልተማመነው። ሂዩንሱ ውጪ እየጠበቀ ሳለ የፖሊስ ግንኙነቱን ጠራ። እናም አዲስ መከታተያ ሰዓት ሰጠው። ነገር ግን በዚያ ቅጽበት ሃን ወጥቶ ሲያወሩ አያቸው። ሰውየው ማን እንደሆነ እንዲነግረው ጠየቀ። ሂዩንሱ በብልሃት ዋሸ። ሰውየውን እንደማያውቀው ነገረው። ሃን ራሱን መቆጣጠር አቅቶት ሰውየውን በከፋ ሁኔታ መታው። ሂዩንሱ ሳይገድለው በፊት ሃንን ጎትቶ አስቆመው። በኋላ ሃን እንደገና ደግሞ ጠየቀው። ማን ነው እሱ ብሎም ጠየቀው። በዚህ ጊዜ ሂዩንሱ እውነቱን ነገረው። ሰውየው የፖሊስ መረጃ ሰጪ መሆኑን አመነ። ሃን ወዲያውኑ ሂዩንሱን ያዘውና ፈተሸው። አሁንም ከፖሊሱ ጋር እየሰራ መሆኑን ለማወቅ ፈልጎ ነበር። ምንምም አላገኘም። ከዚያም ሃን ወደ አንድ አጭር ያለ ቦታ ወሰደው። ስለተጠራጠረው ይቅርታ ጠየቀው። ውስጡንም ነገረው። ሃን በህይወቱ ከጓደኞቹ ከሥራ ባልደረቦቹ ክህደት ብቻ እንደተረፈ ነገረው። ለ20 ዓመት አብሮ ከሰራው ሰው እንኳን እንደተከዳ ነገረው። ለዚህ ነው ማንንም ማመን የሚከብደው። ይህንን ሲሰማ ሂዩንሱ ደግሞ ስሜታዊ ሆነ። እንዲያምነውና መቼም እንደማይከዳው ቃል ገባለት። ከዝውውሩ 2 ቀን በፊት ቢዮንጋብ ሃንን ጠየቀው፣ እንዴት ፖሊስ ታምናለህ ብሎ። ቢዮንጋብ ሂዩንሱ የፖሊስ ሰላይ መሆኑን ገና እስር ቤት እያለ አውቆ ነበር። እዚህ ጋር አንድ የሚያስደነግጥ ሚስጥር ይወጣል። ሃን አስቀድሞ ያውቅ ነበር። ከረጅም ጊዜ በፊት ነው ያወቀው። የሂዩንሱ እናት የሞተችበት አደጋ ያቀናበረው እራሱ ሃን ነበር። ሂዩንሱ ስሜታዊና ደካማ እንዲሆን በማድረግ ሊተማመንበት የሚችለው ብቸኛ ሰው ሆኖ ነበር። ለቀብሩም ረዳው። ሁሉንም ነገር ከፈለና እምነቱን አገኘ። በመጨረሻም ሂዩንሱ ራሱን ማንነቱን እንዲናዘዝ አደረገ። ሃን ያልገደለው በሱ ውስጥ ብርቅ ነገር ስላየ ነው፣ ታማኝነትና ቅንነትን። ስለዚህ ከመግደል ይልቅ የቀኝ እጁ ረዳት አደረገው። በዚህ መሃል ሂዩንሱ የእናቱን መቃብር ሊጠይቅ ሄደ። ድንገት የማያውቃቸው ሰዎች አገቱት። ቤንዚን አርከፈከፉበትና ሃን ቦታውን እንደነገራቸው ዋሹት። ሂዩንሱ ደነገጠ። ሃን ይከዳኛል ብሎ ማመን አቃተው። እውነቱ ግን ሌላ ነው። እነዚህ ሰዎች የሃን ሰዎች አልነበሩ። ሂዩንሱ በሃን ላይ ለማነሳሳት የሚሞክሩ የፖሊስ አባላት ናቸው። እናም ተሳካላቸው። ሂዩንሱ ተቆጥቶ የዝውውሩን ዝርዝር መረጃ ለኢንሱክ ሰጠ። ስለ እናቱ አደጋም ጠየቃት። ኢንሱክ ሃን ተጠያቂ መሆኑን ታውቃለች፣ ግን ዋሸች። ምርመራ ገና እንደቀጠለ ነገረችው። ሂዩንሱ ትኩረቱን ከስራው እንዲቀንስ አልፈለገችም ነበር። ሂዩንሱ ወደ ሃን ተመለሰ። ሃን ፊቱ ላይ ያለውን ቁስል ሲጠይቀው ሂዩንሱ ምንም እንዳልሆነ ነገረው። የዝውውሩ ቀንም ደረሰ። ሂዩንሱ በቦታው ለኢንሱክ በሚስጥር ነገራት። ኢንሱክ ከብዙ ፖሊሶች ጋር መታ ያዘቻቸው። ሳጥኖቹን ስትከፍት ግን አደንዛዥ ዕፅ አልነበረባቸው። ሂዩንሱና ሃን ፖሊሱ ሳይመጣ እጹም በባህር ውስጥ ጥለውት ነበር። ምንም ማስረጃ ስለሌለ ኢንሱክ ልትለቃቸው ተገደደች። በኋላ ሃንና ማንቾል ድሉን አከበሩ። በግብዣው ላይ ማንቾል ሃን መጠጥ እንዲያነሳ ሲጠይቀው ሃን በቅዝቃዜ መለሰለት። ከሞቱ ሰዎች ጋር አልጠጣም አለው።
ማንቾን ምን ማለቱ እንደሆነ ሳይገባው ሃን ደጋግሞ ተኩሶ ገደለው። በተመሳሳይ ሰዓት ኢንሱክ አንድ ነገር ተረዳ። ሂዩንሱ አሁንም ከሃን ጎን መቆሙ። የመጨረሻ ካርታዋን ተጠቀመች። ሂዩንሱን ጠርታ የእናቱ አደጋ ምስል ሲሲቲቪ አሳየችው። በቪዲዮ ላይ ሃን በግልጽ ይታያል። ሂዩንሱ ደነገጠ። የጠበቀው ሰው፣ ያመነው ሰው፣ ከህግ በላይ የመረጠው ሰው እናቱን ገድሏል። በዚያ ቅጽበት ሁሉም ነገር ተቀየረ። ሂዩንሱ ውስጡ በጣም ተሰበረ። ከወንጀለኛ ጋር ጓደኛ በመሆኑ ትልቅ ስህተት መስራቱን ተረዳ። ከዚያ በኋላ የሂዩንሱ ብቸኛ ዓላማ ህግን መርዳትና እናቱን የገደለውን ሰው መበቀል ሆነ። ወዲያውኑ ለሃን ደውሎ ዋሸው። ፖሊሶች መደበቂያውን እንዳወቁትና በቅርቡ እንደሚመጡም ነገረው። ስለዚህ የቀረውን ዕቃ ዛሬ ሌሊት ማንቀሳቀስ እንዳለባቸው ነገረው። በፖሊስ ክትትል ስር ሂዩንሱ ሃንን ለማግኘት ሄደ። ሲገናኙ ሃን ያልጠበቀውን ነገር ተናገረ። ይህንን ህገወጥ ህይወት ትተው ሌላ ቦታ አዲስ ህይወት እንዲጀምሩ። ሂዩንሱ በቅዝቃዜ ያየውና አንተ የምታውቀው ሰውን መግደል ብቻ ነው አለው። እንደ እናቴ ሁሉም አለው። እነዚህ ቃላት እንደወጡ ሃን ሁሉንም ነገር ተረዳ። ፖሊሶች እንዳሉና ሂዩንሱ ከእውነቱን እንዳወቀ ገባ። ሃን ወዲያውኑ ሽጉጥ ደቀነበት። ሂዩንሱ ግን አንድ ነገር ያውቃል፣ ሃን እንደማይገድለው። ነገሩ ቢበላሽ ሃን እሱን ለማምለጫነት ወይም ለቫሬጅ ይፈልገዋል። ፖሊሶቹ ቦታውን ወረሩ። ተኩስ ተከፈተ። ነገር ግን ፖሊሶች ሲገቡ ሂዩንሱ ብቻውን አዩት። ሃን ተደብቆ ነበር። ድንገት ሃን ፖሊሶች ላይ ተኩስ ጀመረ። ብዙዎቹ ወደቁ። በዚያ ግርግር መሃል አንድ ፖሊስ ሂዩንሱን አግቶት ሃን እጁን እንዲሰጥ ጠየቀ። ሃን ሂዩንሱ ሲታነቅ አየ። ሊያመልጥ ይችል ነበር። ነገር ግን ሂዩንሱን ለማዳን ወጥቶ ፖሊሱን ገደለው። በዚያን ጊዜ ሃን ሂዩንሱንም ሊገድለው ይችል ነበር፣ ግን አላደረገም። ዝም ብሎ ሄደ። ሃን ሊያመልጥ ሲሞክር ኢንሱክ እድሏን ተጠቀመች። በመኪና በኃይል ገጨችው። ሃን መንገድ ላይ ወደቀ። ኢንሱክ ለሰራችው ነገር ማረጋገጫ እንዲሆን እጽ ፍለጋ ኪሱን ፈተሸች። ምንም አላገኘችም። በመኪናውም ውስጥ ማስረጃ ፈለገች። ያኔ ሂዩንሱ ደረሰ። ያለምንም ማመንታት ኢንሱን ተኮሰባት። በልቡ ለእናቱ ሞት እሷን ተጠያቂ እንደሆነች ያውቅ ነበር። ተጠቅማበታለች፣ አታላዋለች። ተልእኮንም ለመጠበቅ እውነቱን ደብቀዋለች። እሷን ከገደለ በኋላ ወደ ሃን ሄደ። ሃን እየሞተ ነበረ። ሂዩንሱ አጠገቡ ተንበረከከ። ለጥቂት ጊዜ ትዝታዎቹ መጡ። የእስር ቤት ውጊያዎች፣ የሌሊት ወሬዎች፣ ቀብሩና እምነቱ። ሂዩንሱ የሚሰማውን ህመም ነገረው። ከእናቱ በኋላ ያመነው ብቸኛ ሰው ሃን ነበረ። ለዚህም ነው ህመሙ የበረታው። በመጨረሻም ሂዩንሱ ተሰናበተው። የሃንን አፍና አፍንጫ ይዞ አፍኖ ገደለው። ሃን ሞተ። በዚያም ታሪኩ አበቃ። ታሪኩን ከወደዳችሁት ቻናሉን ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ አይርሱ። እንደዚህ አይነት የሚያማምሩ ፊልሞችን ተርጉመን እናቀርብላችኋለን።